ከሰሞኑ የጽንፈኛው ሚዲያዎች በተለመደ የበሬ ወለደ ወሬያቸው ኮሎኔል ረሺድ ከደብረ ማርቆስ ከተማ በርካታ አባላትንና መሳሪያ ከ60 በላይ አድማ ብተናና መከላከያ በመያዝ ጠፍተዋል ሲሉ የፈጠራ ወሬያቸውን ሲያስተጋቡ ሰምተናል። እነኚህ የጽንፈኛው ቡድን አራጋቢ ሚዲያዎች ውሸት ሲነዙ ማየት ያልሆነውን ሆነ ሲሉ መስማት ለሕዝባችንም ሆነ ለመከላከያ ሰራዊታችን እንግዳ አይደለም። የውሸት ፈጠራ ጉዟቸው እስከየት ድረስ እንደሆነ ሁሉም ተገንዝቧል። ስህተቱ ከማዕረጋቸው ይጀምራል። ለመሆኑ ብርጋዴር ጀነራል ረሺድ ማን ናቸው? አሁን የሚገኙትስ የት ነው? ከአንደበታቸው እንስማ። እንግዲህ ዛሬ ዕለተ ቅዳሜ ህዳር 2018 ዓመተ ምህረት ነው። ባለፈው ሳምንት እነኚህ ጽንፈኞች በደብረ ማርቆስ ከተማ ወይም ደግሞ እዛ አካባቢ የመከላከያና አድማ ብተና ይዞ ወደ ጽንፈኛ ቡድን ሄዷል ብሎ ፎቶ ለጥፎ ማህበራዊ ሚዲያ ላይ ብዙ ሲደጋገም አይቼዋለሁ። ይሄ በጣም አንደኛ ከእውነት የራቀ የተለመደ ሐሰተኛ ፕሮፓጋንዳ ነው። እነኛ ሐሰተኛ ፕሮፓጋንዳ ደግሞ ዛሬ የጀመሩት አይደለም። ከዚህ በፊትም በተደጋጋሚ እንዲሁ በሌሎች ላይ ሲያራምዱት ነበር። በአጋጣሚ ግን አሁን መታወቅ አለበት ብዬ የማስበው ብርጌዴር ጀነራል ረሺድ ኢብራሂም የሚባለው እኔ ነኝ። ደብረ ማርቆስ ወይም ጎጃም አካባቢ ግዳጅም መከላከያ አልሰጠኝም፣ ክፍሌም አልሰጠኝም። እኔ ግዳጅ ሌላ ቦታ ነው ያለው። ስለዚህ ይሄ ፈጠራ የለመዱት ፈጠራ ነው እያካሄዱት ያለው። ስለዚህ ህዝባችንም ማህበረሰባችንም በዚህ መደናገር የለበትም። መታወቅ ያለበት ስራ ላይ ነው ያለው። አሁንም ስራ እየሰራው ነው። ግዳይ ላይ ነው ያለው። ግዳያችንን ጥሩ ሁኔታ እየሄደ ነው ያለው። ጥሩ ስራ እየሰራ ነው ያለው ክፍሉን፣ እኔም ከክፍሌ ጋር። ስለዚህ ውሸት ነው